እሺ ጋይስ እንዴት ናችሁ? ዛሬም ትሬድ ወስጄ ነበረ። ብሬክ ኢቭን ትሬድ ነው። ምንም አላተረፍኩም፣ ምንም አልከሰርኩም። ይህ ሳምንት ከባድ ነው። ኢዩና ጄፒፒ ምንም በቃ አጌንስት ባይስ የሆነ ሴታፖች ነው የሚሰጡኝ፣ ልክ እንደ ትናንትናው ማለት ነው። አጌንስት ባይስ ወደ ላይ መሸጥ ነበር የምፈልገው፣ እነዚህ ላይ ወደ ላይ ልክ እንደ በቃ ባይ ሴታፖች ማየት ስጀምር እነሱን ማየት አቆምኩ ማለት ነው። እና ዩሮ ዩኤዲ ላይ ነው ዩሮን ከአውስትራሊያን ዶላር ጋር ማለት ነው ትሬድ ያደረኩት እና ቤሪሽ ነበርኩ እዚህ ፔር ላይ። ሃየር ታይም ፍሬሙ ያን ያህል ቤሪሽም ባይሆን እኔ ቤሪሽ ነበርኩ። ስለዛ ፎር አወርም ናራቲቭ ቤሪሽ ነበረ። ይኸው እዚህ ጋር እንደምታየው ችኛዋን ስዊፕ ካረገ በኋላ ብሬክ ኦፍ ስትራክቸር አድርገናል። እዚህ ጋር ቺንፌርባል ጋፕ ፊል አድርጎ ወርዷል። ያው ስትራክቸር ብሬክ እያደረገ ማለት። ስለዛ ቤሪሽ ነኝ። ፎር አወር ካንድል እችኛዋን ሃይ ሲወስድ የዋን ኤም ሪቨርሳል ነው ብዬ ነው የገመትኩት። ስለዛ ባይ ሴታፖ ሴል ሴታፖችን ለመውሰድ ነበር የገባሁት። ልክ ለንደን ሲከፈት የቱ ኤም ካንድል ኤዥያ ሃይን ወስዳ ማየት የምፈልገው ሴታፕ ማለት ነው ወረደ። ግን ሲወርድ በጣም ነው የወረደው። ኦልሞስት ኤዥያ ሎውን ሊወስድ ነበር እዚሽ ጋር ማለት ነው። እስከዚህ ድረስ ወርዶ ነበር በአንድ ካንድል እና ይሄኛው ካንድል ላይ ደግሞ ምንም መግባት አይቻልም ነበር። ያው እዚህ ጋር እንደሚታየው ቀጥታ ነው እንትን ያለው። ለንደን ተከፈተ፣ ያው ዳምፕ ነው ያደረገው። እዚህ ውስጥ የትም ቦታ መግባት አይቻልም። የት ቦታ ገብተ የቱ ጋር ብዙ ፌር ቫልዩ ጋፖች ስላሉ የትኛው እንደሚከበር አታውቅም። ስቶፕ ሎስን የቱ ጋር ታደርገዋለህ? ስለዛ ያው 3ኤም እስከሚከፈት ጠበቅኩ። ልክ 3ኤም ከመከፈቱ በፊት እዚህ ጋር ሪትሬስ እያደረገ ነበረ እና ቺን ፌር ቫልዩ ጋፕ ታግ አደረገ። ስለዛ ይሄ ፌር ቫልዩ ጋፕ ሪስፔክት እንደሚደረግ ማወቅ የሚቻለው ከዚሽ ካንድል እችኛዋ ማለት ነው። ያው እችኛዋ ጋር ቦዲ ክሎዝ ሲያደርግ ነው። እኔ ደግሞ እሷ ድረስ ደርሶ ገና ኮንፊርም ማድረግ አልፈለግኩም። ስለዛ 1 ሚኒት ላይ ገባውና 1 ሚኒት ስቶፕ ሎስ እዚህ አካባቢ ነበር መሰለኝ የገባሁት። እዚህ ጋር ነው። ከዛ እኔ እዚህ ጋር ነው እችኛው ፌር ቫልዩ ጋፕ የ1 ሚኒቷ ዲስሪስፔክት ስትደረግ ማየት ፈለግኩ። ስለዛ ልክ እሷ ዲስሪስፔክት ስትደረግ አሁንም ኮንቪንስድ አልነበርኩም። እችኛው ትንሽ ኮንሶሊዴት አደረገ። ኦፖዚንግ ካንድሎቹ እነዚህን ሪስፔክት እያደረገ ልክ ሲወርድ ሾርት እዚሽ ጋር ገባው ማለት ነው። በስፕሬድ ነው ወረድ አድርጎ ነው ያስገባኝ። ስቶፕ ሎሴን ቴክ ፕሮፊቴን 1 ለ2 ነው ያደረኩት፣ አራሬን ማለት ነው። ከዛ ኤዥያ ሎውን መጥቶ ልክ እዚህ ጋር ሲነካ በጣም ከራሴ ኤክስፒሪየንስ ከመክሰርም የተማርኩት ነገር ፕራይስ ሪቨርስ ማድረግ ይችላል፣ ወይንም ደግሞ ዲፕ የሆነ ሪትሬስመንት ወደ ላይ እንዲመጡም ሊወርድ ይችላል። ስለዛ ስቶፕ ሎሴን ብሬክ ኢቭን አደረኩት ማለት ነው። ልክ እዚሽ ድረስ መጥቶ ኤዥያ ሎውን ከወሰደ በኋላ ሪትሬስ አድርጎ መጥቶ ሪትሬስም አይደለም ሪቨርስ በሉት፣ ሪቨርስ አድርጎ መጥቶ ስቶፕ ሎሴን ነክቶታል ብሬክ ኢቭን ላይ ማለት ነው። ያው እንደዚህ ማለት ነው። እዚህ ጋር ነው የገባሁት። ኤዥያ ሎ ይሄ ነው አይደለ? እዚህ ጋር ነው መሰለኝ ኤዥያ ሎ እና ወረደ። ኤዥያ ሎውን ወሰደ፣ ቀጥ ብሎ መጥቶ በብሬክ ኢቭን አውጥቶኛል ማለት ነው። ምንም ሳልከስርም ሳላገኝም እና የዛሬው ትሬድ ይህን ይመስል ነበረ። ሳምንቱ በጣም አዛ ሳምንት ነበረ። ኢዩና ጂዩ በጣም ስቃይ የሆነ ሳምንት ነበረ። በቃ የዛሬው ትሬድ ይህን ይመስላል።